አገም ነው እያላችሁ የሚጠሯቸው ቤታዬ የኔ ኬክ የኔ መልካም ሲጠሩን ቁልምጥምጥ እያረጉ እኔ ደግሞ ሰው ናቸው ብዬ ከነሱ ጋር ሐሜት ማማቴ በውስጥ እኔም ትንሽ አምጫለሁ ወሬ ደና ሰው ናቸው ብዬ የሆነ ሰው ደግሞ በጣም እናቲቱን በሽተኛ ናት። የራሷ ያቺ ሰው ምን አለች መሰላችሁ? ላጣራ አሁን ይሄንን ካወራ ራሷን ታውቀዋለች። ላጣራ አይ ቤታዬ እኔ ምልሽ ዋው ጊፍተርሽ በጣም ደስ ይላል። እኔ አምላክ እስራኤል ጊፍተርሽ በጣም ይኸው አባቴ ሙት ብያለሁ። እኔ ያልኩትን ነው አልኩ ምለው ጊፍተርሽ በጣም ኧረ አንቺ ሰፖርት ያደርግሻል ምናምን ነገር ያ ሰው ለምን ሰፖርት አያደርገኝም አልኳትኝ። እኔ እሷ ሄዳ የምትጽፈውን ስለምትሿኮክ ነው ያልኳትኝ። ገባሽ? ስለምትሿኮክ ነው ሄዳ ስለምትጽፍ እንድትደነግጥ ብዬ ነው። ምን ብትጥሩ ነው ሚስቱ ገብርኤል ምስክሬ ነው እንዲብተኝ ኧረ አንድ ሳምንት አይመጣም ሚስቱ ነቅታበት አላለችኝ። እኔ እኮ ንገሪ ሰፖርት ያደርገኝ አልኳት። እኔ ሾርኔ ነው የኔ ጊፍተር ጋር ሄደሽ እየጻፍሽ ነው እኔ በሙድ ነው ሚስቱን አውጥታ ምን ብትለኝ ጥሩ ነው አንድ ሳምንት ቲክቶክ ላይ በጣም ሚስቱ ባናበታለች አላለችኝ። ወይኔ እናቴን ያልኩትኝ ጌታዬ እንደዚህ አይነት ጉድ ውስጥ እንዳከተኝ እንደው አምላኬ እንዳከተኝ እግዚአብሔር ምስክሬ ነው እንደዛ አለችኝ። አሁን እቺ ስላቴ ማለት ነው ባለቤቷ ራሷ ታውቃታለች ያወራችኋት አላልኩም ብትል እኔ ሪከርድ አላረግም ሰው ሳወራ ግን የተጻጻፍ ነው ቁጭ ይላል ይቀመጣል እንዳደራ ማንም ምንም ሰራ እናቴ ኢንስታግራም ላይም ከተጻጻፍን ቴሌግራም ላይም ከተጻጻፍን ቲክቶክ ላይም ከተጻጻፍን ስለሚቀመጥ በዛ የተነሳ ነው ስክሪንሻት ያደረኩት። አሞራው በዛ የተነሳ ነው ስክሪንሻት ያደረኩት እንጂ እኔ እንደዚህ ለመቆጣጠር ምናምን ለተንኮል አስቤ አይደለም ጋይስ። እና እንደዛ ተባልኩኝና እባክሽን ሰው ሁሉ ነቅቶብሻል፣ ሰው ሁሉ ባኖብሻል። ስለ መድኃኒዓለም ሰው ጊፍተር ጋር ሄደሽ አይጻፍም። ሰው ሰፖርት አንዴ አይኔን ጨፍኜ በተመስጬ ላውራ እንጂ እቺ ልጅማ አይገባትም። ሰው በፍላጎቱ ይሰጥሻል። ሰው በፍላጎቱ ሰፖርት ያደርግሻል። ሰውን ምንድነው ሼር በማድረግ አታጨብሱ። በቃ አቤል የምትሉኝ ምንድን ነው? ይሄ አቃጣሪ አቤሌት አለ። ቆይ ጠብቅ ሚስጥር ብዬ ብነግረው አቃጠረ አይደል? ሄዶ ቆይ እንቀጠቅጠዋለን። እናንተ ሚስጥር አይዝም እንዴ? አቤል ግን የታለ አቤል የሚባል እንደውልለት እንዴ? እና ባጭሩ በቃ ተይዘሻል፣ ተባኖብሻል። አቁሚ፣ ስታፕ፣ በቃ ስታፕ፣ አቁሚ፣ በቃ ተረዳሽኛ? እመቤቴን አቁሚ። ሁሉም አወቀ። በቃ ፊፊ ደረጃ ደረሽ። በቃ አቁሚ። ከተነቃ ከተባለለብሽ በቃ ላሽ በይ። አማኝ አቤል እኮ አማኝ ጋይስ፣ አቤል አማኝ። ይሄ ሾካካ ቆንጆ ሴት መልከ ቆንጆ ሴት ሲያገኝ ቂጧ የሚያምር ጡቷ ውጥር ያለ ሴት ሲያገኝ የነገርኩት ሚስጥር ሄዶ አሳልፎ ሰጠኩ። አቤል የሚባል ሾካካ። እኔማ አቤልዬ ወድጄክ አክብሬክ በፍቅር ጧ ብዬ ልሞት ስደርስ ሚስጥሬ ዝርግፍ አድርጌ ቻይና ለምን እንደምሄድ ሚስጥሬን ስነግርህ አንተ ግን ሰው አይደለህም። ህዝቡ ታዝቦሃል። እኔ ባልታዘብ ማህበረሰቡ ታዝቦሃል። አቤል ሄደህ ካወራክ ምን ነው? እኔ ጡቴ እንደሷ ስላልተወጠረ ነው የነገርካት ሴት ምን ነው? እንደሷ ቆንጆ ስላልሆንኩ ነው? እንደሷ ቂጥ ስለሌለኝ ነው ሄደህ ያቃጠርከው? አቃጣሪ አቤል አቃጣሪ ነው። አያደርገውም፣ አድርጎታል ጋይስ። ይሄ ሾካካ ብሉት። አቤል ሾካካ። ቆይ እንደውልለት። ይሄ ሾካካ ሚስጥር የማይቆጥር እስኪ ስልኩ የታለ? በዚህኛው ስልክ ሚስጥር የማይቆጥር ሾካካ። ቆይ ጋይስ እንደፎ ይሁዳ ነው የምንለው ከዚህ በኋላ። አንተ ይሁዳ ቆይ ዝም በል። አሁን ስልኩ ቴሌግራም ላይ ጠራን። ቆይ ጠራ አይቲን ጠራ። እዚህ እንደሆንክ ካወቅኩ አያነሳም። ቅድም አውርቼዋለሁ። አሁን ከደቂቃ በፊት ያወራው ሴትዮ ላይ ሳልገባ ምንድን ነው የሚለኝ? አንተ ከካንሳ ጉዱን ያውቃል። አያችሁ ጋይስ፣ ጉዱን ያውቃል። ስራውን ያውቃል ጋይስ፣ ስራውን ያውቃል። ሌባ ላመሉ ዳቦ ይልሳል እኮ ነው። ሌብነቱን ስለሚያውቅ የሰራውን ስራ ስለሚያውቅ ይሄ አቃጣሪ አያችሁታ፣ ስልክ አያነሳም። ስራውን ያውቃል ጋይስ። ሌባ እንዲህ እኮ ነው፣ መደባበቅ ነው የሚያውቀው። ሌባ እንዲህ ነው ጋይስ፣ ሲደወል አያነሳም። ትነበብ አቤልን ጥሪልኝ። ይሄ ሾካካ ሚስጥር ብዬ ብነግረው አደባባይ ሄዶ አወጣ። ቆይ ይጠብቀኝ። ይሄ ይሁዳ
አቤልዬ የኔ ፍቅር አይ ላቭ አቤል እናቴ ትሙት። ውይ አቤልዬ የኔ አባት የኔ ስስት የኔ ስስት ቂጤ የራሱ ትልቅ ጠባሳ አለ ብዬ ብነግረው እንኳን ማለት ነው ትልቅ ጠባሳ ቂጤ ላይ አለ ብዬ ብነግረው እንኳን ማለት ነው። ውይ የቤት ታቂጥ ግን ጽድቅ ያለ ነው ብሎ የሚያወራ ልጅ ነው። እሺ አቤል በነገራችን እናንተ ይሄ ቀልድ ነው። ሄዳችሁ ኮሜንት ላይ ስደቡት አላችሁ፣ ሄዳችሁ ደግሞ ፎቶ ለጥፉት አላችሁ። እንደው አቤል ራሱ ቢያወራ ደግ አለ ነው የምለው እግዚአብሔርን። ለምን አቤልን በሙሉ ልቤ ነው የማውቀው። ብዙ ጸጉር ብብቴ ላይ አለ ብል ማለት ነው። ወይኔ ቤታ ጸጉር የብብቷ ጸጉር እኮ የለም እኮ ጽዳቱ ብሎ የሚያወራ ሰው ነው አቤል ማለት አስወር። ውይ አቤልዬ የኔ ፍቅር ባለበት እናቴን ሳይ የኔ አባት ግን ሚስጥር ማውጣት አልነበረብህም ቻይና መሄዴን። ጋይስ ሚስጥር ተናገረ ግን ኢትስ ኦኬ ጋይስ ምንም ችግር የለውም። አይ ለመልካም ነገር ነው ማለት ይሄ የሚያዋርድ ነገር አይደለም ጋይስ። እኔ ቻይና ሄጄ አንተ ቤንጃ ምን ነው መጣ ዛሬ ቤቴ። ስሙ አቤል በነገራችን ላይ ነው የምላችሁ ጋይስ፣ አቤል አልኩኝ ቢያወራ ራሱ መጥፎ ነገር አላወራ ቢያወራ ራሱ ማለት ነው። ዴቪዬ ውዴ አንተ ግን የለህም። አትሊስት እኛ ቤት ታይቷል፣ ሌላው ቤት ታይቷል። አንተ ቤት ግን የለም። በ5 ፎሎ ነው ውድ ዴቪዬ የለህም። የኔ አባት ስታጎበድድ 5 ሳንቲም የለህም አንተ። ነው ውሸት አይደለም እውነት ነው የተነገረው። እውነት ነው ጋይስ ግን መልካም ነገር ነው። አትሊስት ሰው ገደለች አልተባለም፣ በሰው ቀናች አልተባለም፣ በሰው እንዲያልተደ ደና መልካም ነገር ነው። አያችሁ ሚስጥር ተብሎ እንኳን አቤል ቢያወጣ መልካም ነገር ነው። ቤታዬ ለውጥ ልታሳይ የመጣችው ጸጉር ቤት ልከፍት ለውጥ ተብሎ ነው እንጂ የተነገረው መጥፎ ነገር አይደለም። ሀቢባ ወለደች። ሀቢባ ስትወልድ በአደባባይ ነው የምትነግረን። አታሽቃብጡ ምድር አሽቃባጭ። ሀቢባ ስትወልድ አደባባይ ላይ ተናግራለች። ላይቭ ላይ ገባለሁ ልጄን ይዤ እያጠባው ታብታብ እንላለን አንድ ላይ ብላለች። ልክ ሀቢባ ክፉ ሰው ትቆጥራታላችሁ። እከካ ሀቢባ መልካም ሴት ናት፣ ጥንቁቅ ሴት ናት። ለኛ ለማህበረሰቧ ቀን እንድድፍት ቀና እያለች የምትሰራ ናት። ለኛ ሳት ነገር አትወልድም በፍጹም እኛም አንፈቅድም። አብረን እዚህ ስታረግ ነው እንዲያላየነው እኮ ስታምጥ ባልየው ስትል አባ ስትል አባቱ ስትል ታግብቻለሁ ስትል ባለ ትዳር ነው ስትል ሆዷ ሲወጠር ሲነፋ ሽንት ቤት ስትሄድ ውሃ ስትጠጣ ሁሉን ነገር አብረን ያየን ሰዎች ነን። ጭራሽ ብላ ወለደች። ላይቭ ላይ ገብታ ነው የምትወልደው። ማናት እሷ? ሀቢባ አለቻው ላይቭ ላይ። እስኪ እሷ እዚህ ቲክቶክ ላይ ለኛ ሳት ነገር ላይቭ ገብታ ካልወለደች እኔን አያርገኝ። አንደኛ እኔን የምነሳባት በእሷ ላይ ላይቭ ላይ ትወልዳታለች። ላይቭ ላይ ታጣጥላለች። አለቀ። 4 ነጥብ። እንዴ እኛ ዝም ብለን ነው እንዴ ቤቢ ሻወር ስትል ምን ሻወር ስትል ምናምን ሻወር ስትል አዋተን አንዴ መሰናበቻ ነው አንዴ መውለጃ ነው እያለች ጊፍት ስትሰበስብ ጸጥ ብለናል። ኢየሱስ ክርስቶስ ማራኔ ዝም አለንም። እናቴ ትሞት ተደብቃ ብትወድ ውሽ እስኪ ቆየት አለች ቀመጥራት አለች። ዝም በሉ እንዳታስፎግሩሽ። ዝም በሉ ወይኔ ሀቢባን ሸዋን ተቀበኝ ሀቢባ ወይኔ አቡነት ወይኔ ደግሞ ደንግጬ ብታይ ወልዳለች ብለው ማለት ነው እንዳለ ወይኔ በስመ አብ ሀቢባ ወልዳለች ብለው ለለለለ እያልኩ ነበር እዚህ እንኳን ወለደች ሀቢባ በሰላም ተገላገለች አላ በሰላም ገላገላት እያልኩ አሁን እየነገርኳቸው አንቺ መጣሽ። በእድሜሽ ረጅም ነው አቡዬ ዙዙዬ እንዴት ነሽ ማለት አሁን ያው ማህበረሰቡ ይናገር ሀቢባ በመውለዷ ደስተኛ ነኝ እያልኩ ነበር። ትናንትና ምጥ ላይ ናት አሉኝ። ዛሬ ደግሞ ወለደች ሲል ይኸው ማህበረሰብ አጋይስ አላልኩ ብለሻል። ትክክል ቤታዬ የኔ ህዋ ይኸው ኮመንቱ እንዳለ የኔ ህዋ ቤታዬ ብለሻል። ደንግጠሻል ሁሉ እያሉ ነበረ ያልኩት የኔ እናት አልወለድሽም ያለቀኔ ያስወልዱኝ ነው ወለደች ሀቢባ። አሁን እውነት መሰለሽ ወይ? አሁን እንዲስልሽ እውነት መሰለሽ ወይ? አንቺ ትሰምኛለሽ? እዚህ ማህበረሰብ ላይ ቤቢ ሻወር ስትኛ ስታረጉን ያላየነው እንጂ ከመሰረቱ ከጥንት ስሱ እስካሁን ማስቲካ ላያችን ላይ እስክታኝኪ ድረስ እዚህ ቤት ነው ያለሽው። ስለዚህ ትሰምኛለሽ ሀቢባ፣ ስትወልጂም ላይ ነው የምትወልጂው። 4 ነጥብ የሀገሪቱ ህግ አይፈቅድም እንጂ አሜሪካ በሆነ ላይ ነበር የምወልደው። ግን ስቃይሽንም መስማት እንፈልጋለን። ኛ ምን የሚወጣ ድምፅ ሁሉንም ሀቢባ፣ ያለበለዚያ እስካም አድርገሽናል ሁላችንንም። ቤቢ ሻወር ብለሽ መለያ መውለጃ ማመጫ እያልሽ አንበሳ